በአዲስ አበባ ከተማ አስተዳደር በአከራይና ተከራይ በወጣው ሕግ መሰረት ውል መፈጸም የሌለባቸውና የተከለከሉ ተግባራቶችን እንግዲህ የከተማ አስተዳደሩ ይፋ አድርጓል። በዚህ መሰረት በአዲስ አበባ ከተማ በአከራይና ተከራይ ውል የሚከተሉትን ተግባራት መፈጸም በፍጹም የተከለከለ መሆኑን ደንግጓል። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ ይህ ስለ ቤት ነው። በውጭም በሀገር ውስጥም ያላችሁ በያላችሁበት የከበረ ሰላምታ ይድረሳችሁ። እንግዲህ በዚህ ቻናል በአዲስ አበባ ከቤት ጋር የተያዙ ጉዳዮችን ወደ እናንተ የምናደርስበት ቻናላችን ነው። ታዲያ ዛሬ በአዲስ አበባ ከተማ አስተዳደር በአከራይና ተከራይ በወጣው ሕግ መሰረት ውል መፈጸም የሌለባቸውና የተከለከሉ ተግባራቶችን እንግዲህ የከተማ አስተዳደሩ ይፋ አድርጓል። በዚህ መሰረት በአዲስ አበባ ከተማ በአከራይና ተከራይ ውል የሚከተሉትን ተግባራት መፈጸም በፍጹም የተከለከለ መሆኑን ደንግጓል። እነዚህም የመጀመሪያውና ዋነኛው የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት ነው። እንግዲህ ይህ ማለት አንድ አከራይ ከተከራይ ጋር የመኖሪያ ቤት ኪራይ ውል ሳይፈራረሙ ወይም ደግሞ ሳይዋዋሉ ተከራይን መከራየት በፈጽሞ የተከለከለ መሆኑን ተቀምጧል። ሁለተኛው በአከራይም ወይም ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጅ የተቀመጠውን የጊዜ ገደብ አሳልፎ ማስመዝገብ፣ ይህም ፈጽሞ የተከለከለ መሆኑ ተነግሯል። ይህ ማለት ምንድነው? በአከራይም ወይም በተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጁ የተቀመጠውን የጊዜ ገደብ አሳልፎ ማስመዝገብ የተከለከለ መሆኑን ተገልጿል። አዋጁን እርግጠኛ ነኝ ሰምታችሁታል ብዬ ተስፋ አድርጋለሁ። አዋጁ ላይ የተቀመጠውን ጊዜ ማለፍ እንደሚያስቀጣ ተነግሯል። ሶስተኛው የመኖሪያ ቤት ኪራይ ውል እድሳት አለማስመዝገብ ነው። ይህ ምንድነው? የኪራይ ጊዜ አልፎ ወዲያውኑ ወደ አከራይ ተከራዮች በውልና ማስረጃ እድሳት አለማድረግ ወይም ደግሞ ውሉን አለማደስ እንደሚያስቀጣ ይህም ተደንግጓል ማለት ነው። አራተኛ በአዋጁ ከተፈቀደው አግባብ ውጪ የዋጋ ጭማሪ ማድረግም እንደሚያስቀጣ ተቀምጧል ማለት ነው። ይህም ያው በሰሞኑ የአዲስ አበባ ከተማ አስተዳደር በአከራይና ተከራይ መካከል ላይ አከራይ ከ11% በላይ የዋጋ ጭማሪ ማድረግ አይችልም በሚለው ሕግና ደንብ መሰረት ውጪ ከዛ በላይ ማስከፈል ማስጨመር በሕግ እንደሚያስቀጣ ተቀምጧል ማለት ነው። አምስተኛ አዋጁ ከሚፈቅደው ውጪ የውል ዘመን ሳይጠናቀቅ ከቤት ማስወጣት፣ ይህም እንደሚያስቀጣ ነው። ይህም ሞር ለአከራዮች እንግዲህ በጣም እንደሚያስቀጣ ሲሪየስሊ ይህንን እንታስቡበት ነው። ተከራዮችም መብታችሁን አውቃችሁ ይህንን ደንብ ይዛችሁ ራሳችሁን እንድትከላከሉ ወሳኝነት አለው ማለት ነው። ምንድነው? አዋጁ ከሚፈቅደው ውጪ የውል ዘመን ሳይጠናቀቅ በአግሪመንቱ መሰረት በአከራይና በተከራይ በተዋዋሉት አግሪመንት መሰረት ጊዜው ሳይጠናቀቅ ተከራይ ከቤት ማስወጣት እንደሚያስቀጣ ነው በደንብ የሚገልጸው ማለት ነው። ሰባተኛ በአዋጁ የተቀመጠውን የማስታወቂያ ወይም የማስጠንቀቂያ ጊዜ ሳይሰጥ ውል ማቋረጥ፣ ይህም እንደሚያስቀጣ ተቀምጧል። ስምንተኛ አዋጁ ላይ ከተቀመጠው መጠን በላይ የቅድመ ክፍያ እንዲፈጸም ማስገደድ። ይሄ ማለት አዋጁ ላይ ምናልባት የ3 ወር ከሆነ ከ3 ወር በላይ ማስከፈል እንደማይችል፣ የ6 ወር ከሆነ ደግሞ ከ6 ወር በላይ ማስከፈል እንደማይችል በአዋጁ መሰረት መፈጸም እንዳለበት ነው የሚያሳየው ማለት ነው። ይሄ ካልሆነ ግን ያው እንደሚያስቀጣ ነው እየተነገረ ያለው። የመጨረሻ 9ኛው በባንክ ወይም በሌላ ህጋዊ በሆነ የኤሌክትሮኒክ ክፍያ ስርዓት የመኖሪያ ቤት ኪራይ ክፍያ አለመፈጸም፣ ይህም እንደሚያስቀጣ ተገምጧል ማለት ነው። ይሄ በካሽ ተከራይ ለአከራይ በካሽ የኪራይ ክፍያ መፈጸም እንደማይችል ነው። ይሄ ያንዳንዱ ክፍያዎች በኤሌክትሮኒክስ የክፍያ ስርዓት የመኖሪያ ቤት ኪራይ ክፍያ መፈጸም አለበት ነው እያለ ያለው ማለት ነው። 10ኛ ቀደም ሲል ሲከራይ የቆየ መኖሪያ ቤት ወይም ግንባታው ሙሉ በሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግና በአዋጁ ለአከራይ የተሰጠውን ማበረታቻ ያለ አግባብ ለመጠቀም ሁለተኛ መረጃ ወይም ማስረጃ ማቅረብ የተከለከለ መሆኑን ከአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ያገኘነው መረጃ ያመለክታል ማለት ነው። እንግዲህ ይህንን ቪዲዮ የምታዩ ተከራዮችም አከራዮችም በዚህ ሕግና ደንብ መሰረት ተከትላችሁ ያው ለጀነራል ላልሰማችሁ እንድትሰሙት ነው በዚህ ቻናል ላይ ይህንን ፖስት ያደረግነው ማለት ነው። ስለዚህ ይህንን ሰምታችሁ በዚህ መሰረት አከራይና ተከራይ በአግሪመንቱ በሕጋዊ መሰረት እንድትዋዋሉ ለማስቻል ያለው የአዲስ አበባ ከተማ አስተዳደር ቢሮ ይህንን እያወጣው ማለት ነው። ይህንን ሰምታችኋል። ቪዲዮ መረጃው ከጠቀማችሁ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በተለያዩ የቤት መረጃዎች በአዳዲስ መረጃዎች እንመጣለን። እስከዛው ድረስ መልካም ጊዜ፣ መልካም ቆይታ።